በምንኖርባት ምድር በዘመናት አያሌ ጦርነቶች ተካሂደዋል። የሚሊዮን ሰዎችን ሕይወት ቀጥፈው፣ የሚሊዮኖችን አካል አጉድለው፣ በትሪሊዮኖች ደግሞ ንብረትን አውድመው የታሪክ ጠባሳ ሆነው ያለፉ ጦርነቶች እንዳሉ ሁሉ አሁንም ድረስ ዘልቀው የበርካቶችን ደም እያፈሰሱ ያሉ ጦርነቶች አሉ። በጦርነት አትራፊ የሚባል ነገር የለም። አሸናፊም ተሸናፊም ክብር የሆነውን የሰው ልጅ ሕይወት ይገብራል። ዓለማችን በጦርነት ብዙ አይታለች። ከአቶሚክ ቦምብ እስከ መርዝ ጋዝ ለውጊያ ጥቅም ላይ ውለዋል። ትንሽ አቅመ ቢስ የተባሉ ሀገራት ኃያላኑን ሲገረስሱና ከባዕድ ሀገር የላቁ የእርስ በርስ ጦርነቶችን በታሪክ ተከትበው ተቀምጠዋል። በተራ አምባጓሮ፣ በእንካ ሰላምታ መሰል ስድብ፣ በግለሰቦች ቀጭን ትዕዛዝ፣ በቁራሽ መሬት መገፋፋት እንዲሁም በነፃ ልውጣ ሰበብ የብዙዎች ነፍስ ደመከልብ እንደሆነ ቀርቷል። የሁሉም ውጊያ መጨረሻው ግን አንድና አንድ ነው፣ እርቅ። ወታደሮች ይሞታሉ፣ በስተመጨረሻም ግን ንጉሶች ይታረቃሉ የሚለው አባባል ለጦርነት አይነተኛ ምሳሌ ነው። ሰላም ጤና ይስጥልኝ ወደ ቻናላችን ቤተሰቦች፣ ቻናላችንን ሰብስክራይብ በማድረግ ትኩስ ዜናዎች፣ አስደናቂ መረጃዎች እንዲሁም ልዩ ልዩ ጥቆማዎችን ማግኘት ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሀገራችን ኢትዮጵያ ጨምሮ በዓለማችን የተካሄዱ አስከፊና የብዙዎቹን ሕይወት የወሰዱ በርካታ ጦርነቶች እንደነበሩና እንዳሉ በግልጽ ይታወቃል። ከአንደኛው እስከ ሶስተኛው የዓለም ጦርነቶች፣ የሩሲያና የዩክሬን ጦርነት፣ የኮንጎ ጦርነት እንዲሁም በርካታ የእርስ በርስ ጦርነቶች የተካሄዱ ቢሆንም ለዛሬ ግን የመረጥናቸውን 10 ደም አፋሳሽ ጦርነቶች በዝርዝር ይቀርበናል። 10ኛ የናፖሊዮን ጦርነቶች። ናፖሊዮን ገና በ24 ዓመት ዕድሜው የጀነራል ማዕረግ ላይ እንደደረሰ ታሪኩ ይናገራል። በ26 ዓመቱ የመጀመሪያውን የጦርነት ዘመቻውን በኦስትሪያና በጣሊያን ነገስታት ላይ ጀመረ። እንደ አውሮፓውያን አቆጣጠር በ1798 ዓ.ም የግብፅን ዘመቻ መራ። ህዳር 1799 ዓ.ም ላይ በፈንቅለ መንግስት በሀገሩ መንግስት ላይ አቀናጀ። በኋላም የሪፐብሊኩ የመጀመሪያው ኮንሱል ሆነ። ይህ ጊዜ ቀድሞ የነበረው የፈረንሳይ መንግስት የወደቀበትና የናፖሊዮን መንግስት እስኪዋቀርበት እስከ 1804 ዓ.ም የነበረው ወቅት ነው። ብዙ የታሪክ ጸሐፊዎች የፈረንሳይ አብዮት የተገባደደው በዚህ ጊዜ ነው ይላሉ። ናፖሊዮን የነበረው ምኞቱ ከፍተኛ በመሆኑና በህዝብ ዘንድ ተቀባይነት በማግኘቱ ወደፊት እንዲራመድ አድርጎታል። ናፖሊዮን ቦናፓርት ከ1803 እስከ 1815 ብዙ ደም አፋሳሽ ጦርነቶችን መርቷል። ከዚህም ዋና ዋና የነበሩት ግንባሮች ኦስትሪልስ ጦርነት በ1805፣ ጄና ኦርስተርድ በ1806፣ ዋግራም በ1809፣ የፔንሱላር ጦርነት በስፔንና ብዙ ውድመት ያስከተለው የሩሲያ ወረራ በ1812፣ በተጨማሪም የዋተርሉ ጦርነት በ1815 ናቸው። በእነዚህ 12 ዓመታት በነበሩ ጦርነቶች ከ3.5 እስከ 6 ሚሊዮን ሰዎች ሕይወታቸውን እንዳጡ ታሪክ ምስክር ነው። 9ኛ የሩሲያ እርስ በርስ ጦርነት ወይም የሩሲያ ሲቪል ዋር። የሩሲያ እርስ በርስ ጦርነት ከ1982 እስከ 1921 እንደ አውሮፓውያን አቆጣጠር የዘለቀ ነበር። ግጭቱ የተቀሰቀሰው በወርሃ ጥቅምት 1917 በቭላዲሚር ሌኒን የሚመራው ቦልሽቪክስ ጊዜያዊ አስተዳደሩን በኃይል አስወግዶ ወደ ስልጣን ብቅ በማለቱ ነበር። ጦርነቱም ቀይ ሰራዊት በሚባሉት የቦልሽቪክሳውያንና ነጩ ጦር ወይም ጸረ ቦልሽቪክስ እና ሌሎች አንጃዎች በመተባበር የተካሄደ ነበር። ለዓመታት የዘለቀውም ጦርነት በቦልሽቪክስ ድል አድራጊነት ተጠናቀቀ። ከጦርነቱ መጠናቀቅ በኋላም የታላቋ ሶቪየት ኅብረት ምስረታ ታወጀ። በዚያ አስከፊና የእርስ በርስ እልቂትን ባመጣው ጦርነት 9 ሚሊዮን የሚጠጉ የአንድ ህዝብ ልጆች ሕይወታቸው አልፈዋል። 8ኛ ሁለተኛው የኮንጎ ጦርነት። በመካከለኛው አፍሪካ የምትገኘው ዲሞክራቲክ ሪፐብሊክ ኮንጎ በ90ዎቹ መጨረሻና በ2000 መጀመሪያ ብዙ ግጭቶችን አስተናግዳለች። የመጀመሪያው የኮንጎ ጦርነት እንደ አውሮፓውያን አቆጣጠር በ1996 እስከ 1997 ሞቡቱ ሲሴኮን ከስልጣን ለማውረድ የተደረገ ነበር። በዚህም እሳቸው ከዙፋናቸው ወርደው በሎረንት ዲዛየር ካቢላ ተተኩ። ሁለተኛውና የብዙሃንን ሕይወት የቀጠፈው ጦርነት በ1998 የተካሄደው ነበር። ይህ አሰቃቂ ጦርነት የአፍሪካው ዓለም ጦርነት ይባል ነበር። የካቢላ መንግስት በአንጎላ፣
ናሚቢያ፣ ዚምባብዌ፣ ቻድ እና በሌሎች ሀገራት ይደገፍ ነበር። በሌላው ወገን ደግሞ ሩዋንዳ፣ ኡጋንዳ እና ብሩንዲ አማጺ ኃይሎችን ይደግፉ ነበር። በጣም ውስብስብና በየጊዜው የሚለዋወጠው ጦርነቶች የታዩበት ነበር። ከቀጥተኛ ውጊያ በተጨማሪ ረሃብና በሽታ ብዙ ሰዎችን ገድሏል። ከሁለተኛ የዓለም ጦርነት በኋላ አስከፊው ጦርነት እንደሆነም ይነገርለታል። የምዕራባውያን እጅም በእጅ አዙር ተሳትፎ እንዳለበት ግልጽ ነው። በጎራ ከፋፍሎ በኮንጎ በማዕደን የካበተ መሬት ላይ የአፍሪካ ሀገራትን ያፋጀው ጦርነት በ2001 ዓ.ም ካቢላን ከተገደሉ በኋላ ልጃቸው ጆሴፍ ካቢላ ስልጣኑን ያዘ። በ2003 ዓ.ም ተኩስ አቁም በማድረግ የሰላም ስምምነት ተደረገ። የሽግግር መንግስትም መሰረቱ። በጦርነቱ 5 ሚሊዮን የሚጠጉ ሰዎች ሞተዋል። የዲሞክራቲክ ሪፐብሊክ ኮንጎ መሬት በማዕድናት የከበረ ነው። ለኤሌክትሮኒክስ መስሪያነት የሚያገለግለውን ኮልታንን ጨምሮ ብዙ ማዕድናት ቢኖሩም ዲሞክራቲክ ኮንጎ አሁንም ድረስ መረጋጋት ተስኗታል። የአመፅ እልቂቱም እንደቀጠለ ነው። 7ኛ የ30 ዓመት ጦርነት። የ30 ዓመት ጦርነት በተለይም በቅዱስ ሮማዊ ግዛት በአሁኗ ዘመናዊዋ ጀርመን የተካሄደው ውስብስብና የዘረኝነት ጦርነት ነበር። በመጀመሪያ በካቶሊክና ፕሮቴስታንት መካከል የሃይማኖት ግጭት በመሆን የጀመረ ቢሆንም በኋላ ላይ ግን በአውሮፓ ኃያላን ቁጥጥር የተነሳ ፖለቲካዊ ግጭት ሆኖ ቀጠለ። ለዚህ ጦርነት መከሰት ዋና ምክንያቶቹ የ1555 የኦግስበርግ ሰላም ካልቪኒዝምንም አላካተተም። ይህም በካቶሊክ ሀብስበርግ እና ፕሮቴስታንት ጎሳዎች መካከል ግጭቱን አሳደገው። ፖለቲካዊ ዓላማዎች የነበሩት ሀብስበርግ ስርወ መንግስት ኃይላቸውን ለማጠናከር ሲሞክሩ በአካባቢ ጌታዎች ማዕከላዊነት ተቃውሞ ገጥሟቸዋል። ግጭቱን ይበልጥ እንዲነድ ያደረገው ክስተት በ1618 የፕራግ መስኮት ጣሪያ ላይ የተከሰተው ወይም ዲፌንስትሬሽን ኦፍ ፕራጉ የተባለው ፕሮቴስታንት ጎሳዎች ካቶሊክ ባለስልጣናትን ከመስኮት ጣሪያ ላይ በመወርወር ሲጥሉ የቦሄሚያን አመፅ ተነስቷል። በዚህ ደም አፋሳሽ ጦርነት ወደ 8 ሚሊዮን የሚጠጉ ዜጎች ሕይወታቸውን አጥተዋል። 6ኛ የመጀመሪያው የዓለም ጦርነት። አንደኛ የዓለም ጦርነት በአውሮፓ ሀገሮች መካከል ከ1914 ዓ.ም እስከ 1918 ዓ.ም ድረስ ለ4 ዓመታት የተካሄደ ጦርነት ነው። ይህ ጦርነት የዘመኑ ኃያላን ሀገራት በሁለት ጎራ ተከፍለው ያካሄዱት ከፍተኛ ፍጅት ነው። ለጦርነቱ ቅስቀሳ ብዙ ምክንያቶች ቢጠቀሱም ዋናና አበይት ምክንያቱ ግን የአውስትሪያ ሃንጋሪው ዘውድ አልጋ ወራሽ አውስትሪያዊው አርች ዱክ ፍራንዝ ፈርዲናንድ በዩጎዝላቪያዊው ነፍሰ ገዳይ እጅ ሰኔ 29 ቀን 1914 ዓ.ም መገደል ነው። የእሳቸውን መገደል ምክንያት በማድረግ የአውስትሪያና ሃንጋሪው ንጉሠ ነገሥት መንግስት ለሰርቢያ ንጉሳት ሊያሟልት የማይችሉትን 10 ነጥብ የያዘ የእላፊ ገደብ ማስጠንቀቂያ ይሰጡና ገደቡ ሲያልፍ ቅድሚያውን እንደወጠኑት በሰርቢያ ላይ የጦር አዋጅ አወጁ። ይህም የታቀደ ትንኮሳ ከ10 ዓመታት በፊት ተመስርተው የነበሩትን ብዙ የትብብር ውሎችን የሚያንቀሳቅስ ሁኔታ ስለነበር በጥቂት ሳምንታት ውስጥ ሁሉንም ኃያላን መንግስታት ጦርነቱ ላይ ተሳታፊ እንዲሆኑ አስገደዳቸው። እያንዳንዳቸው ደግሞ በዓለም ዙሪያ የሚያስተዳድሯቸውን ቅኝ ግዛቶች ስለነበሯቸው እነዚህን ቅኝ ግዛቶች በዚሁ ጦርነት ተሳታፊ አደረጓቸው። የጦርነቱ ትርኢት የተከፈተው የአውስትሪያ እና ሃንጋሪው ሰራዊት ሰርቢያን ሲወሩ፣ አጋራቸው የጀርመን መንግስት ደግሞ ቤልጅግን፣ ሉክዘምበርግ እና ፈረንሳይን ወረረ። በተቃራኒው ደግሞ የሩሲያ ሰራዊት ፊዎች እንግሊዝና ፈረንሳይ ተከፋፈሏቸው። በዚህም ጦርነት ከ18 እስከ 26 ሚሊዮን ዜጎች ሕይወታቸው እንዳለፈ። 5ኛ የቪየትናም ጦርነት። ይህ ጦርነት ከ1955 እስከ 1975 ዓ.ም የተካሄደ በታሪክ ዘግናኝ ጦርነቶች ከሚባሉት ውስጥ አንዱ ነው። ከነዚህም ውስጥ ከ58,000 በላይ የአሜሪካ ወታደሮችን ጨምሮ ብዙ ዜጎችን ለህልፈት ዳርጓል። ይህ ጦርነት በተለይ በቀዝቃዛው ጦርነት ወይም ኮልድ ዋር ዘመን በሰሜን ቪየትናም ኮሚኒስቶችና በደቡብ ቪየትናም አንቲ ኮሚኒስት መካከል ተከስቶ እንደነበር ይታወሳል። አሜሪካና ሌሎች በርካታ ሀገራትም ደቡብ ቪየትናምን ለመርዳት በተግባር ተሳትፈዋል። የዚህ ጦርነት ቁልፍ ምክንያቶች ከሚባሉት የኮሚኒስት ስርዓትን በሙሉ ቪየትናም ላይ እንዲተዳደር የማድረግ የሰሜን ቪየትናሞች ሙከራ፣ ከዛም የአሜሪካ ጣልቃ ገብነት እንደ ዋና ምክንያትነት ይጠቀሳል። አሜሪካ ከ1964 እስከ 1973 ድረስ በጦርነቱ በትልቁ ተሳትፋለች። በዚህ ጦርነት ውጤትም በ1975 ሰሜን ቪየትናም ደቡብን ወራ ካሸነፈች በኋላ አንድ የኮሚኒስት ሀገር በማድረግ ቪየትናምን
መስርታለች። በዚህ አስከፊ ጦርነትም ወደ 5 ሚሊዮን የሚጠጉ ዜጎች ሕይወታቸውን አጥተዋል። አራተኛ የኮሪያ ጦርነት። የኮሪያ ጦርነት እንደ አውሮፓውያን አቆጣጠር በ1950 እስከ 1953 ኮሪያን ለሁለት ከፋፍሎ በሰሜን ኮሪያ የሶሻሊስት ስርዓትና በደቡብ ኮሪያ የካፒታሊስት ስርዓት መካከል የተካሄደ ዋና ጦርነት ነው። ይህ ጦርነት በቀዝቃዛው ጦርነት ዘመን ውስጥ የነበሩትን ሁለቱ ተቃዋሚ ኃይሎች ሶቪየት ህብረትና አሜሪካን በእጅ አዙር ግጭት ውስጥ የከተተም ነበር። ለጦርነቱ ዋና መነሻ ክስተቶች የሚባሉት ሰሜን ኮሪያ በ1950 ደቡብ ኮሪያ ላይ ያደረገችው ወረራ ነው። ይህ ግጭት በዓለም አቀፍ ደረጃ ተስፋፍቶ የተባበሩት መንግስታት ወይም ዩናይትድ ኔሽን እና አሜሪካ ደቡብ ኮሪያን ለመደገፍ ገቡ። ቻይናም በጦርነቱ ተሳትፋለች። ሰሜን ኮሪያ በቻይና እና በሶቪየት ህብረት ትደገፍ ነበር። የቻይና ጦርነቱ ላይ መሳተፍ ጦርነቱን ወደ አዲስ ደረጃ አሳደገው። ጦርነቱ በ1953 በአርሚስታይስ አግሪመንት ቢቋጭም ዘላቂ ሰላም ግን አልተፈጠረም። የኮሪያ ዲኤምዚ እንደ ሽብር ዞን ተመሰረተ። አብዛኞቻችን እንደምናውቀው በዚህ ጦርነት ወቅት ሀገራችንን ኢትዮጵያን ጨምሮ በርካታ ሀገሮች ተሳትፈዋል። ሀገራችን ኢትዮጵያም ደቡብ ኮሪያን በመደገፍ በጦርነቱ ላይ ሰፊ ሚና ነበራት። ይህ ጦርነትም ወደ 5 ሚሊዮን የሚጠጉ ኮሪያውያን ሕይወታቸው እንዳለፈ ይታመናል። ሶስተኛ የቴፒንግ አብዮት። የቴፒንግ አብዮት የተባለው ታሪካዊ ተግባር በቻይና ከ1850 እስከ 1864 ዓ.ም እንደ አውሮፓውያን አቆጣጠር የተካሄደ ትልቅ ደም አፋሳሽ ጦርነት ነው። ከባላንጣቸው ለየት ያለ አምላከ መንግስት ወይም ሄቨንሊ ኪንግደም ኦፍ ግሬት ፒስ ለመፍጠር በሚል ተቃውሞ የቻይና የኪንግ ስርወ መንግስት የተቀናበረ አደገኛ ጦርነት ነበር። መሪው ሆንግ ዢንዋን የተባሉት ግለሰብ የኢየሱስ ክርስቶስ ትንሽ ወንድም ነኝ በማለት አብዮቱን የተጀመሩ ሲሆን ይህ ተቃውሞ በታሪክ ብዙ የሰው ልጆችን ለሞት ያበቃ ታሪካዊ ጦርነት ሆኖ አልፏል። 14 ዓመታትን በዘለቀው በዚህ ጦርነትም ከ20 እስከ 30 ሚሊዮን የሚጠጉ ዜጎች ሕይወታቸው እንዳለፈ ይገመታል። ሁለተኛው የጃፓንና የቻይና ጦርነት። ይህ ጦርነት እንደ አውሮፓውያን አቆጣጠር ከ1937 እስከ 1945 የተካሄደ ሲሆን በ1931 በቻይናና በጃፓን መካከል ለተነሳው ግጭት እንዲቀጥል ብዙ ምክንያቶች ያሉ ሲሆን ጃፓን ማንቹሪያን በእጃቸው ካስገቡ በኋላ በ1937 ከማርኮ ፖሎ ድልድዩ ግጭት በኋላ ወደ ደቡባዊ ቻይና በመስፋፋት ናንኪንግን የአሁኗን ናንጂንግ ወረሩ። በዚያም ጭካኔ የተሞላባቸው ወታደራዊ እርምጃዎችን አካሄዱ። የቻይና ኮሚኒስት ፓርቲና በቻንግ ካይሻክ የሚመራው ኮሚታንግ በመካከላቸው ያለውን ግጭት በማርገብ የጃፓንን ጥቃት ለመከላከል ሞከሩ። በአብረውነትም ቆሙ። ጦርነቱ በ1945 ጃፓን በሁለተኛ ዓለም ጦርነት ወቅት ለና አሜሪካን እጇን መስጠቷን ተከትሎ ተገባደደ። ሁለተኛው የጃፓንና የቻይና ጦርነት 25 ሚሊዮን ሰዎችን ሕይወት ቀጥፏል። ለዛም ነው ከዘመኑ ዘግናኝ ጦርነቶች ጎራ የተመደበው። ሁለተኛው የዓለም ጦርነት በአውሮፓውያኑ የዘመን ቀመር ሴፕቴምበር 1 ቀን 1939 የአዶልፍ ሂትለር የናዚ ሰራዊት ፖላንድን ከወረረ በኋላ ብሪታንያና ፈረንሳይ ተጣምረው ጀርመን ላይ ጦርነት አወጁ። ይህም ጦርነት የሁለተኛ ዓለም ጦርነት መጀመርን አረጋገጠ። ሁለተኛ ዓለም ጦርነት ብዙ ዓለም አቀፍ ገጽታዎችን ቀይሯል። ብዙ ተቋማትና የሀገራት ጥምረቶች እንዲፈጠሩ አድርጓል። በብዙ ታሪኮች ውስጥ ስሙ ይነሳል። በተለዩም የአውሮፓ ሀገራት ታሪክ የተቋማትና ማህበራዊ ታሪክ ዳራ የሚገለጸው ከሁለተኛ ዓለም ጦርነት ጋር በተያያዘ ነው። በአጠቃላይ የዓለምን ገጽታ የቀየረ ጦርነት ነው። የሁለተኛ ዓለም ጦርነት መጀመር ምክንያቶች ብዙ ቢሆኑም መነሻ ሰበቡ ግን ጀርመን ፖላንድ ላይ ጥቃት መሰንዘር ነው። ፖላንድ ላይ ጥቃት ሲሰነዘር ከፖላንድ ጋር ስምምነት ያደረገችው ታላቋ ብሪታንያና ፈረንሳይ ከሁለት ቀን በኋላ ጀርመን ላይ ጦርነት አወጁ። ይሁን እንጂ እነዚህ ሁለቱ ሀገራት ፖላንድ ላይ ጥቃት ሲሰነዘር አጸፋውን ለመመለስ ወታደሮችና መሳሪያዎችን በፍጥነት ማሰባሰብ አልቻሉም። ጀርመን በምዕራባዊ ፖላንድ ድል ከተሳካ በኋላ ሶቪየቶች ከጀርመን ጋር ባደረጉት ስምምነት መሰረት ከአውሮፓውያኑ መስከረም 17 ጀምሮ ፖላንድን ማዳከም ጀመሩ። በአውሮፓውያኑ አቆጣጠር መስከረም 27 ቀን 1939 ፖላንድ እጅ ሰጠች። ሆኖም ጦርነቱ የተጠናቀቀው በጦርነት ለኳሿ በናዚ ጀርመን ሽንፈት በተባበሩት ተጓዳኝ ኃይሎች ማለትም በአሜሪካን፣ በብሪታንያ፣ በፈረንሳይ እና በሶቪየት ህብረት ድል አድራጊነት ነው። የተጓዳኝ መንግስታት ወይም አላይድ ፓወርስ
ከፍተኛ ወታደራዊ ባለስልጣናት በተገኙበት የናዚ ጀርመን የተለያዩ ክፍለ ጦር የበላይ አዛዦች በተዘጋጀ ሰነድ ላይ ጀርመን ያለ አንዳች ቅድመ ሁኔታ እጅ መስጠቷን በርሊን ከተማ በሀገሩ ሰዓት አቆጣጠር ለእኩለ ሌሊት ለ15 ደቂቃ ሲቀረው በፊርማቸው አረጋገጡ። ለ4 ዓመታት በዘለቀው በዚህ ደም አፋሳሽ ጦርነት ወደ 70 ሚሊዮን የሚጠጉ ሰዎች ሕይወታቸው እንዳለፈ መረጃዎች ያሳያሉ። ውድ የቻናላችን ቤተሰቦች በዓለማችን አስከፊ የነበሩና ገዳይ የነበሩ ጦርነቶችን እንዲሁም ጥለውት ያለፉን ጠባሳ ያየንበት ፕሮግራም በዚህ ጨርሰናል። ፕሮግራማችንን ከወደዳችኋቸው ላይክ በማድረግና ለሌሎች በማጋራት እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ስለነበረን ቆይታ ከልብ እያመሰገን ሰናይ ጊዜን ተመኘን።